በዚህ ዘመን አብዛኞቻችን ዩቲዩብ መስራት እንፈልጋለን። ዩቲዩብ መስራት ከሚፈልጉ ሰዎች ደግሞ መካከል አንዱ እኔ ነኝ። ስለዚህ ዩቲዩብ ጀማሪ ከሚያጋጥማቸው ችግሮች ጋር መጋፈጥ ይኖርብኛል። ከነዛ ውስጥ ደግሞ የመጀመሪያው ችግር ልክ እንደዚህ ክፍል መቆሸሽ ነው። እናችን እንቀይርና ወደ ቀጣዩ ደግሞ ጀማሪዎችን የሚያስቸግረንን ችግር እያረግነ አውጥተን ጥለዋለን ማለት ነው። ስለዚህ እንጀምር። ስለዚህ እንደምታዩት ያሉኝ ማቴሪያሎች እነዚህ ናቸው። እዛ ጋር የምታዩት ዋይት ቦርድ አለኝ። ከዛ ምናምን በቃ እነዚህ ናቸው ያሉኝ እና በቃ ምንም የለኝ ማለት ትችላላችሁ፣ ግን ባለኝ ተመስገን ነው። እና አሁን ይህን በስነ ስርዓት መጠቀም ስላልቻልኩ አሁን ከዛሬ ጀምሮ እስኪ ልሞክር ብዬ አምጥቼዋለሁና አሁን እቺን እናጸዳታለን ማለት ነው። 5 ደቂቃ በኋላ ጨርሻለሁ። ሁላችንም ከምንም ነገር በፊት ምንም ነገር ከማድረጋችን በፊት ንጽህናችን ማስቀደም እንዳለብን እነግራችኋለሁ። የመጀመሪያውን ፕሮብሌም ሶልቭ አድርገናል። ከእንግዲህ በኋላ በ5 ደቂቃ ውስጥ እችን ክፍል ጽድት ማድረግ እንደምንችል ተረድተናል። ስለዚህ እናንተም በዚህ ጀምሩ። ሁለተኛ የምናደርገው ነገር ቢኖር ከኋላ የምታዩት መብራት ይታያችኋል አይደለ? ስለዚህ እዛ ላይ መቀመጥ የለበትም። ምክንያቱም ፊታችን ላይ ምንም አይነት ብርሃን እያስቀመጠ ስላልሆነ አንደኛ ነገር ሁለት አማራጭ አለኝ። ወይ ይህንን ዴስኩን ወደዚህ ማዞር አለብኝ፣ ከዛ ፊቴ ወደዚህ ስለሆነ መብራቱ ወደዚህ ይመጣል፣ ልክ እንደዚህ ይሆናል ማለት ነው። ካልሆነ ደግሞ ይህን መብራቱን ሌላ ቦታ ላይ ማስቀመጥ ነው። ስለዚህ በዚህ ምንም ነገር ስለሌለ ዴስኩን ወደዚህ ማዞር ቤስት አማራጭ ይሆናል ማለት ነው። ስለዚህ ዴስኩን ወደዚህ እናዞረው። ከ5 ደቂቃ በላይ የሚወስድብኝ አይመስለኝም። ይሞክሩ። ይሄ ነገር የምታዩት በዚህ ማስገደፊያው ነበረው። ማስገደፊያው ከዚህ የነበረው ማስገደፊያ ብሎኑ ወልቆ ከዛ አሁን ይሄ ሙሉ ለሙሉ ከስራ ውጭ ነው። ስለዚህ አሁን ይሄ እናወጣለን። ይሄ ነገር እንዲታይልኝ ይፈልጋሉ፣ ግን ደግሞ በዚህ በጀርባ ማስቀመጫ ስለሌለ ምንም ማድረግ ስለማልችል ዝም ብዬ አንድ ቦታ ላይ አስቀምጠዋለሁ። እዚህ አካባቢ ላይ ምንም ማድረግ አልችልም። ምርጥ ነው አይደለ? ምርጥ ሆኖ ታያችሁ አይደለ? ሁለተኛውን ችግራችንን ፈተናል። አሁን ወደ ዋነኛው ችግር እንግባ። ዋነኛው ትምህርት ቤት ስንሄድ፣ ቸርች፣ ቤተክርስቲያን ስንሄድ፣ በቃ ኤቭሪዌር የትም ቦታ ስንሆን ስለ ቪዲዮ መፖሰት ማሰባችንን እንዴት እናቆም የሚለው በቃ ሁሉ ጊዜ በቃ የሆነ ቦታ ከሄድኩ በጣም ቁጭ ብዬ በቃ ማሰብ ነው። በቃ ምን ልልቀቅ፣ ምንድነው ይሄ ነገር ቫይራል አልወጣልኩ ምናምን እያልኩ በጣም የሆነ መጨናነቅ ሳይሆን በቃ ማሰብ አስባለሁና ያንን ለማቆም ምን ማድረግ ይኖርብኛል ብዬ አሰብኩ። የሆነ ክሬተር ነው ምናልባት አሁን ነው ረስቼዋለሁ፣ ግን ስሙን የሆነ ክሬተር ነው ሲያወራ የሰማሁት እና አንድ ቀን ላይ ጽፎ መጨረስ እሸቱ ሲናገረው ነበር። አንድ ቀን ላይ ሁሉን ነገር ጽፎ ከዛ ለሳምንት የሚሰሩትን ቪዲዮ መጨረስ፣ የምትቀርጹበትን ቀን የምትፖስቱበትን ቀን ለይታችሁ ማወቅ፣ ኤዲት የምታደርጉበትን ቀንም እንደዛው እና ዛሬ ቅዳሜ ነው፣ ቅዳሜ ማታ ነው፣ ሊነጋ 4 ሰዓት ምናምን ይቀረዋል። በዛሬ ማታ ፕላን አድርጌ ሳምንት ምለቀውን ቪዲዮዎች ዛሬ ፕላን አድርጌ አድራለሁ። መቼ እንደምቀርጻቸው መቼ ኤዲት እንደማደርጋቸው ጽፌ
ፕሪንት አድርጌ እንጨርሳቸዋለሁ ማለት ነው። እንጀምር፣ እንሞክረው እስኪ። ሶ ጋይስ እንደምታዩት ይህንን ጽፌ ጨርሻለሁ። 3 ቪዲዮዎችን በሳምንት ለመስራት ወስኛለሁ። ከዚህ በኋላ የሚቀረኝ መቼ እንደምሰራቸው እና ደግሞ ስክሪፕቱን እንዴት እንደማመጣው እና በቃ የሆኑ ያልገቡኝ ነገሮች አሉ እንዴት እንደማደርጋቸው ማለት ነው። ስለዛ እነዛን ትንሽ በትንታኔ እገልጻቸዋለሁ። ከዛ በኋላ ምን ማድረግ ይኖርብናል? ኢንስትሩመንቶችን እቃዎችን ማዘጋጀት። ያን ያህል ብዙ እቃ የለንም። ስልክ መገደፊያ ማቆሚያና መብራት ነው ያለና እነዚህን ብቻ በመጠቀም ነው እንግዲህ የምሰራው። ስለዚህ ያ እነሱን ማዘጋጀት ይኖርብኛል። ባትሪ ፉል ቻርጅ ሆኖ መቆየት አለበት። እነዚህን ካዘጋጀው በዛን ቀን የዛን ሰዓት ምንም ሳልቸገር ቶሎ ወደ ስራ መግባት እችላለሁ። ስለዚህ አሁን ጊዜ ሳላጠፋ ቶሎ ይሄ ልጨርስና ምተኛም እንደሆነ እንጂ አላውቅም፣ ሊነጋ ስለሆነ አሁን እስኪ እናያለን። አሁን ይሄንን ልጨርስ የጨረስኩ ይመስለኛል እንደማየው ከሆነ። አሁን ላሳያችሁ የጻፍኩትን ይሄን ጽፌያለሁ። ከዛ ደግሞ ይሄን ጽፌያለሁ። እነዚህ ሁሉ ማለት ነው ስለ ፕላኑ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ ምን ያህል ሰዓት ማጥፋት እንዳለብኝ እና ሁሉም ሙሉ መረጃ የጻፍኩት እነዚህ ናቸው ማለት ነው። ምን ያህል ሰዓት መስራት እንዳለብኝ ለ3 ቪዲዮ ማለት ነው። ምን ያህል ሰዓት ለቪዲዮ ኤዲቲንግ መስጠት እንዳለብኝ እዚህ ጋር ደግሞ ምን ያህል ጊዜ ሪሰርች ፕላን አድርጌ ጨርሻለሁ ማለት ነው። ዛሬ ቅዳሜ ነው ያለች ፍሪ ዴይ ችናት። ከዛ ውጪ ግን ከሰኞ እስከ ዓርብ ትምህርት ቤት እሄዳለሁ። ከትምህርት ቤት መልስ ደግሞ አንዳንድ ጊዜ ለሌላ ቦታ ስለምሄድ ነው። ስለዚህ ቅዳሜ ላይ ሁሉን ነገር ዛሬ ጭርስ አድርጌ ማግኘት አለብኝ ማለት ነው። 3 ቪዲዮዎችን ደግሞ ጠብቁ ከጨረስኳቸው ማለት ነው። እንደምጨርሳቸው ተስፋ አደርጋለሁ። ጨርሻለሁ። አሁን ላይ የሆነ ኮምፎርት እየተሰማኝ ነው። ምክንያቱም አንደኛ ምንም አይነት የምጨናነቀው ነገር የለኝም። ስለ ቪዲዮ ማስበው ነገር የለኝም። ስለዚህ አሁን ላይ በቃ ፍሪ ነኝ ማለት ነው። እቺን ቀዩን በተን ትጫናላችሁ። ከዛ አብረን ቤተሰብ እንሆናለን። እየመጣችሁ የኔ ቪዲዮዎች ታያላችሁ። ላይክ ደግሞ አድርጉት ከተመቻችሁ። ወደ ቀጣይ ቪዲዮ ስትሄዱ ደግሞ መርጣችሁ የሚጠቅማችሁን ቪዲዮ እዩ። ሊነጋ 5 ሰዓት ቀርቷል ማለት 1 ሰዓት 5 ሰዓት ማለት በአቆጣጣሩ የተለየ ስለሆነ ነው። ብቻ ግን ሊነጋ 1 ሰዓት ቀርቷል። ልተኛ አልተኛ አዶን ነው። ከተኛው ደግሞ በዛው ቆይቼ ጠዋት መሄድ ወዳለብኝ ቦታ ላልሄድ ስለምችል አዶን ነው። አይ ቲንክ ብተኛ ይሻላል። ልተኛ ነው። ደህና ደሩ። ይመቻችሁ። ደግሞ ቴንክ ዩ ቁጭ ብላችሁ ስላያችሁልኝ የኔ ቪዲዮ ማለት ይመቻችሁ።